በጣም ነው ህይወት የሚያሳዝነው አንዳንዴ። እና ምን ይሰማችኋል ግን እንደዚህ አይነት ነገር ስትሰሙ? ላይክ እኔ ምን እንደሚሰማኝ ራሱ ስሜቴን ራሱ መግለጽ አልችልም። እና በቃ ዝም ብዬ ዛሬን መኖር ብቻ ነው ማስበው። ስለ ነገ ማሰብ አልፈልግም። ቢካዝ ነገ ምን እንደሚፈጠር አላውቅም። አይ ዶንት ኬር። ስለ ነገ አያገባኝም። ዛሬን ብቻ ልተንፍስ፣ ሰላም ልሁን፣ ዛሬን ብቻ ልኑር የሚል ሀሳብ ነው የሚሰማኝ። እራት ራሱ ዘግቶኛል የሚሰማኝ። አሁን ተነስቼ ሻወሮች መተኛት ብቻ ነው ፈልግ። ምግብም አላሰኘኝም። ቅድም ምሳ እንጀራ በልቻለሁ ቡና ጠጥቻለሁ። እና ምን እንደሚሰማኝ ተገለጽ። ስለ ነገ ማሰብ አልፈልግም የሚል ስሜት ነው የሚሰማኝ። እንደዚህ አይነት ታሪኮችን ስሰማ በቃ ስለ ነገ አንደኛ ነገር ብዙ ጊዜ እኔና አንቺ አውርተናል። የዴዚ እናት ቆይ ልንገርሽ፣ ብዙ ጊዜ እኔና አንቺ ተነጋግረናል። በውስጥ ፈተነዋል። ምንም ልትግባብኝ ስላልቻልሽ ምንም አማራጭ የዴዚ እናት ጎን ነበርኩኝ። ኦኬ ለምን እንደዛ ታደርጋለች የሚለው ማለት ነው። አሁን ላይ ደግሞ ሁላችንም በአገር ቤት ማለት ነው ስለ ዴዚ እናት ልነግራችሁ ፈልጌ ነውና በነገራችን ላይ ሀገር ቤት አግቡ ስትባሉ አላገባም ብላችሁ ቤተሰቦቻችሁን አስቀይማችሁ የጠፋችሁ ልጆች፣ ሁለተኛ ነገር ደግሞ ቤተሰቦቻችሁ ይሄ ልጅ እኮ አይሆንሽም ይሄን ልጅ እኮ አታገቢም ብሏችሁ ጠፍታችሁ ያገባችሁ፣ ከዛም በኋላ ደግሞ በስተመጨረሻ የተጋባችሁ ላስታውሳችሁ ብዬ ነው። እሺ ሁሉም ሰው ቤተሰብ አልፈቅድም ሲል ጠፍቶ ያገባል አይደለ? ከዛን ምንም ይሁን ምን ሰው ሲወልድ ይገናኛል። አንዳንድ ጊዜ ማለት ነው በቁስላቸው ላይ አትረማመዱ። እሺ የሰው ቁስል ላይ አትረማመዱ። ነግበኔ የሚባል ነገሮች አሉ። ሁለተኛ ነገር ደግሞ አንቺም ያው ስለሆንሽ ማለት ነው አንድ ወንድ ልጅ ስንወድ ስናፈቅር ቤተሰቦቻችንን በእንትንም አለ እናትና አባትህን ትተህ ነው የምታገባው። ገባክ አይደለ? ምክንያቱም ከባልህ ጋር ነው የምትኖሪው፣ ከባልሽ ጋር ነው የምትኖሪው። ሶ የቆሰለ ነገርን አትነካኩት። እሺ አታገናኙ። ማናችንም ነን ቤተሰቦቻችን አታግቡ እያሉን ሂዳችሁ ጠፍታችሁ በአጥር ዘላችሁ ያገባችሁ ስንቶቻችሁ አላችሁ። ግን ማንም ሰው የማይሆን ነገር ይፈጠራል ብሎ አስቡ አይደለም። ገባችሁ አይደለ? ምክንያቱም ስለ ነገ እግዚአብሔር ነው የሚያውቀው። አሁን ይሄ ነገሮች ባይፈጠሩ ባይሆን ኑሮ እሷ ስትወልድ መገናኘታቸው አይቀርም ነበር። ምንም ይሁን ምን ማለት ነው። ሶ አንዳንድ ጊዜ ለመፍረድ አትቸኩሉ። አትፍረድ ይፈረድብሃል ብሎ የተቀመጠው ይቺ ቃል ለእናንተ ነው። እሺ ማንም ላይ እሳት አታንድዱ። እሺ የበፊቱ ነገር አምጥታችሁ እዚህ እናትና ልጅ ይጣላል። ኦኬ ይሄ በሁሉም ህይወት ላይ የሚፈጠር ጉዳይ ነው። እሺ አንደኛ እቺ ልጅ ታዲያ ምን ልታድር? እሺ ራሷን ታጥባ። ይሄ ህይወት ነው። ማንም ሰው ላይ የሚፈጠር ህይወት ማንም ሁላችንም ለምሳሌ አታግቢ ይሄ ወንድ ልጅ አይሆንሽም ይሄ እኮ እንደዚህ ነው ብትልሽ እናትሽ የወደድሽውን ባልሽን ትተያለሽ? አትይም። እናትሽን ትተሽ ታገቢያለሽ። ምክንያቱም this is your life ያንቺ ህይወት ነው። ገባችሁ አይደለ? ስለዚህ መጥፎ ነገሮችን አምጥታችሁ እዚህ ላይ አትለጥፉ። ሁለተኛ ነገር ደግሞ እናንተ ልጇን በድላችሁ እሷ እንትን ትሆናለች ማለት አይደለም። እሺ በጣም ብዙ ቦታ አየሁኝ ታውቃላችሁ። አትውቀሱ። እነሱም ሕፃን ናቸው ገና ይወልዳሉ። አንደኛው እርጉዝ ናት። ስለዚህ ነገ መታረቃቸው አይቀርም ነበረ። ግን እግዚአብሔር አላለውም። የልባን እሷ ታውቃለች። ምንም ቢሆን ልጅ እናቷን አትጠላ። እናትም ልጇን አትጠላ መቼም ማለት ነው። እዚህ ቲክቶክ ላይ ያላችሁ ግን አታሽቀጡ፣ ወለም ዘለም አትበሉ። እሺ የቲክቶካችሁ መድመቂያ አታድርጉት የሰው ህይወት። ግን ያለው ሰው ከገደልኩሽ በቃ ልገደል አዋጥቻለሁ። በሰዓቱ መስሎኝ ለነሱ ስለሚፋቀሩ ያገዝኳቸው መፍትሄ ሰብቤያታለሁ። ኦኬ ሶሪ ይቀጣ አጥቻለሁ። ያሳት በቃ ስሜት ነው የተናገርኩት ነገር እንደዚህ ሚዲያ ላይ የሚወጣ መሰለኝ። እኔ ይቅርታ የምለው ለልጅቷ ነው። ሁለት ነፍሰ ጡር ነው። ሳራት ተሳዘነኝ። እሱ ነው የሚያሳዝነኝ። አሁን እሱ ያለበት ማንም አያውቅም። እሷ ያለችበት ማንም አያውቅም። ማንም በተለይ አሌክስ ያለበት ነገር ማንም አያውቅም። ዴዚዬ አንቺ ተጫዋች ሳቂታ ፍልቅልቅ በጣም አዝናለሁ ስለደረሰብሽ ሐዘን። እዚህ ምድር ላይ ከእናት ሐዘን በላይ ከባድ ነገር አለ ብዬ አላስብም። እና ከባድ
ከባዱን ሀዘን እዚህ ምድር ላይ አለ የሚባለውን ከባድ ሀዘን በዚህ ሰዓትሽ በእርግዝና ሰዓትሽ ደግሞ ስለምታሳልፊ በጣም አዝናለሁ። ግን ፈጣሪ አይሳሳትም። እሱ መብቱ ነው። እሱ ለምን አይባልም። እሱ ሁሌም ትክክል ነው። እናትሽን የሰጠሽ ፈጣሪ ነው። እሱ ንብረቱን የወሰደው እና አይዞሽ የኔ እናት በርቺ። እኛ እህት ወንድሞችሽ ሁላችንም ከጎንሽ ነን። አይዞሽ። አንዴ ከሆነ በኋላ ምንም ማድረግ አይቻልም። ፈጣሪ ብርታቱን ስጠኝ ነው የሚባለው። ፈጣሪ የእናትሽን ነፍስ በገነት ያኑርልሽ። አንቺ ለልጅሽ ስትይ በሆድሽ ላለው ጽንስ ስትይ መበርታት አለብሽ። እባክሽ አደራ፣ የፈጣሪ አደራ ውስጥሽ አለና በርቺ።